ውድ ቤተሰቦቼ ጆከር በቢላዋ ሲወጋ ምናምን የሚመስል ትናንትና ያየነው ምስል እንግዲህ ጆከር አይደለም፣ በህልሙም በውኑም አልነበረም። ይህን ሁሉ ነገር እያየች የነበረችው ሰኒ ነበረች። ምክንያቱም ከማሰብና ከመጨነቋ የተነሳ ማለት ነው። እና እንግዲህ ጽናትም አልተመለሰችም። ኪራም አሁንም በመጠጥ ራሱን እየደበቀ ነው። የበፊት ኪራ ማለት ነው። ጽናትን ሳያገባት በፊት የነበረው ኪራ ተመልሶ የመጣ ይመስለኛል። ምክንያቱም ጸባዩ ተቀይረ ተስተካከለ ብለን ደስ ብሎ ነበረ። ብቻ ግን ነገሮች አሁንም እንደነበሩ ናቸው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ትናንትም ተለቋል፣ ዛሬም ተለቆልናል። እጅግ በጣም ደስ ይላል። ምክንያቱም በጉጉት እየጠበቀ ነበር። በተለይ ጆከር በህልሙ ነው ወይንስ በእውን ነው ይሄ ነገር የተፈጠረው ብዬ በጣም ተጨንቄ ነበረ። ግን ደግሞ ያው ሁሉንም ነገር እንዳያችሁት ነበር። የጽናት ድራማ ተከታታዮች ውዶቼ ይሄን ቪዲዮ የምታዩ ቻናሉን ሰብስክራይብ አድርጉ ማለት ነው ውዶቼ፣ እንዳትረሱ። ቪዲዮንም ደግሞ ከተመቻችሁ ላይክ አድርጉት። የተሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ማንኛውንም ሀሳብ አስተያየት እቀበላለሁ። እና ሀባይቦቼ እጅግ በጣም ነው ዛሬም እንግዲህ የተፈጠረው ነገር ያው ይሄን ያህል እንደ ትናንትና ሩዋንዳ የሆነ ጠብ የለም። ግን ያው ሁሉም ጽናትና ኪራን ለማስታረቅ ጽናትም ካለችበት ቦታ እሷን ፈልገው አምጥተው አንድ ላይ ለማድረግ እየሞከሩ ነው። ናሆማም ቅዱሴም ሁሉም በአጠቃላይ እነሱን ለማስታረቅ እየሞከሩ ነው። ግን ጽናት እስካሁን ድረስ ያለችበት አልታወቀም። ትናንትም በሰራሁላችሁም ዛሬም በሰራሁት ላይ ጽናት የእውነት እዛኛው ልጅ ጋራ ሂዳ ከሆነ ትልቅ ስህተትን የሰራችው ጥፋተኛ እሷ ናት እንጂ ኪራ አይደለም እያላችሁ ነበረ። አዎ እኔም ከዛኛው ልጅ ጋራ ሌላው በፊት ቀጥራው የነበረው ልጅ ጋራ ሄዳ ከሆነ በጣም ከባድ ነው። ነገሮች ከዚህ በላይ ነው ከባድ የሚሆኑት። ሁሉም ሰው በሷ ነው የሚፈርድባት ብዬ አስባለሁ። ግን ደግሞ ሌላ ቦታ ተደብቃ ከሆነ ማንም የማያውቀው ቦታ ተደብቃ ከሆነ ኦኬ ምንም ላይሆን ይችላል፣ ችግር የለውም ማለት ነው። ግን እስቲ እንግዲህ ምን እንደሚፈጠር እናያለን። ጆከርና ሰኒ ተደዋውለው ተነጋግረዋል። ጆከር ያለበትን ሁኔታ እንግዲህ አይተናል። በጣም ደስ ብሎናል። ለጆከር የተጨነቃችሁ ሁሉም ነገር እንደዚሁ እንደሆነ አይቀጥልም። ጆከር ካለበት ከእስር ቤትም ይወጣል። ምክንያቱም መርማሪው ሬሳው የት ነው ያለው? አንተ በድንጋይ ከኋላ መታው ስትሄድ ከወደቀበት ማን ነው ያነሳው? ከሞተ የት ነው የተቀበረው እያለ እየጠየቀው ስለሆነ ሌላ የተፈጠረ ነገር ስላለ ያ ነገር ከወጣ ስዊድ እንዳልሞተና በህይወት እንዳለ ይታወቃል ብዬ አስባለሁኝ። ቀስ በቀስ ዝሮ ፖሊስ የያዘው ነገር አሪፍ ነው። መጨረሻውን እናያለን። ሰኒ መረጋጋትና ራሷን መጠበቅ አለባት። ኪራም ደግሞ በጣም ከሁሉም ሰዎች ጋር እየተጣላ ነው። ምክንያቱም በጽናት ምክንያት ማለት ነው። በነገራችን ላይ እናንተ ኪራ ጽናትን ይሄን ያህል ይወዳታል ማለት ነው። በጣም ነው የተናደደው። በጣም ነው ነርፈዝ የሆነው። በቃ አይደለ የሆነ በቃ በጣም ስሜታዊ ነው የሆነው ማለት ነው ውዶቼ። ምክንያቱም ጽናት እንዴት ትታኝ ትሄዳለች? እንዴት ምንስ ነገር ቢፈጠር እንዴት እቃዋን ይዛ ትሄዳለች? ልብሷን ይዛ ትሄዳለች ብሎ በጣም ነው የተናደደው። በእርግጣው ያናድዳል። ግን ቢሆንም እሱም ያደረገው ነገር በስካር መንፈስ ስለሆነ ቢያንስ ከስካሩ ሲነቃ ተነጋግረው መፍታት ነበር የሚሻለው። ግን አላቅም ትንሽ በትልቁ ስሜታዊ እየሆነች ነው ጽናት። ደግሞ ይሄ ስሜታዊነቷ ያዋጣታል ብዬ አላስብም። ምክንያቱም መጨረሻው አያምርም እንደዚህ አይነት በትልቁ ስሜታዊ የምንሆን ከሆነ ማለት ነው። ብቻ ግን ቤተሰቦቼ እስቲ መጨረሻቸው ምን እንደሚሆን እናያለን። ቅዱሴም በመሀላቸው ስላለ ቅዱሴም ያስታርቃቸዋል ብዬ አስባለሁ። እና ደግሞ ራኬብና ቅዱስ ለምን አንድ ላይ አይሆኑም የሚልም ኮሜንት አይቻለሁ ማለት ነው። ራኬብና ቅዱስ በነገራችን ላይ ራኬብ የቅዱስ ታይፕ አይደለችም። ቅዱሴ በነገራችን ላይ በጣም የተረጋጋች ለሁሉም ነገር እንትን የሆነች በቃ ረጋ ያለች ሴት ነው የሚፈልገው። እና ራኬብ ደግሞ በቃ ወንድ ልጅ ሁሉም አንድ አይነት ነው ብላ የምታስብ አይነት አስተሳሰብ ያላት ሰው ስለሆነች በጭራሽ ከቅዱሴ ጋራ በቃ በአጠቃላይ የቅዱስና የራኬብ እንትን አንድ ላይ ማች አያደርግም። ሰምታችኋል። እና ወዶች እንግዲህ ቀጣይ እናያለን ምን እንደሚፈጠር። ሀና የሳቃችን